መልከላ እሺ እንትን የሚባለው ኮሮኮዳይ እንዳለው እንደፈራው አንድ ሳለው ማለት አልገባም ዘውብዬ ሰላም የኔ ወድ ፋሚሊዎች እንግዲህ እኔ ቢሹ ነኝ እንደምታውቁኝ ያው ግራ እንደተጋባችሁ እርግጠኛ ነኝ ያው ይሄ እንደምታዩት የኔ ዩቲዩብ ቻናል ነው ማለት ነው እንግዲህ 9200 ሰብስክራይብ የነበረኝ የድሮ ቻናል የነበረ ያው ከዚህ በፊት ያውን ደግሞ ያስገባውላችሁ ኢንትሮ ላይ ያለው ቪዲዮ ደግሞ በባለፈው ሳምንት የሰራናቸው ዩቲዩብ ቪዲዮዎች ነበሩ ለኔ አዲስ አካውንት ልከፍቱልኝ አማኒና አብርሽ ማለት ነው ያው ነገር ግን 9200 ሰብስክራይብ የነበረኝን ዩቲዩብ ቻናሌ ማለት ነው ያው ተበላሽቶብኝ ነበር በአንዳንድ ምክንያቶች ማለት ነው ነገር ግን አሁን ዛሬ ሰርፕራይዝ አድርገውኛል ማለት ነው 9200 ሰብስክራይብ ያለኝን አካውንቴን አሪፍ አድርገው አስተካክለው ከዚህ በኋላ ፖስት ማድረግ እንድችል አድርገው ፊክስ አድርገው ሰጥተውኛል ማለት ነው አማኒና አብርሽን በጣም አመሰግናለሁ እነሱ ፔጅ ላይ እየገባችሁ ደግሞ እንድታመሰግኑልኝ ይፈልጋለሁ ማለት ነው ፋሚሊዎቼ ከዚህ በኋላ እዚህ አካውንት ላይ በጣም ጸድ የሆኑ አሪፍ የሆኑ ጌሞችና ቭሎጎች ሊሆኑ ይችላሉ ቢሃይንድ ዘ ሲን ከና ማኒ ጋር እንሰራ ሊሆን ይችላል አሪፍ ቪዲዮዎች ከኔ ጠብቁ ማለት ነው ከዚህ በፊት የሰራናቸው 3 ቪዲዮዎች አሉ አሁን ከዚህ በፊት የገባውም ደግሞ እሱን ዛሬ ተጋብዙልኛላችሁ ማለት ነው ከዛ በኋላ ደግሞ 2 ቪዲዮዎች አሉ የተቀረጹ እነሱንም አከታተይ አሪፍ አድርጌ ለእናንተ ለማድረስ ያው ዝግጅቴን ጨርሻለሁ ማለት ነው አማኒና አብርሽን ግን አሁን ለማመስገን ነው ቪዲዮ መሀል ላይ ገባውባችሁ ማለት ነው አሁንም ቢሆን በጣም አመሰግናለሁ 9200 ሰብስክራይብ ያው ቀልድ አይደለም እንደምታውቁት በጣም ልፋት ይጠይቃል ግን ያው እሱን አካውንቴን እንግዲህ ፊክስ አድርገው አሪፍ አድርገው መልሰውልኛል ማለት ነው እንግዲህ ወደ ዛሬ ቪዲዮ ደግሞ ወሬ አላብዛባችሁ ማለት ነው አሪፍ የሆነ ቆይታ ይኖርናል አሪፍ የሆነ ቪዲዮ ነው ጽድት ያለ ነው ያው ኮሜንት ካላችሁ ደግሞ የመጀመሪያ ቪዲዮ እንደሆነ መጠን ያው ኮሜንታችሁን ከስር እያስቀምጣችሁልኝ ማስተካከል ያለብኝ ነገር ካለ ደግሞ አርሚ ማለት ነው ፋሚሊዎቼ ሰብስክራይብ ላይክ ሼር ያደርጋችሁ እንግዲህ ለብዙ ሰው እንዲደርስ ይሄን ቪዲዮ እርዱኝ ተባበሩኝ ይላሉ እንግዲህ ከዚህ በኋላ አሪፍ የሆነ ቪዲዮዎች ጠብቁ ከኔ ቦም ወደ ቪዲዮ እንግዲህ ሰላም እንደናችሁ የኔ ወድ ፋሚሊዎች እንግዲህ ዛሬ እንግዲህ አብርሽን አሚቲና ኤርሚን ይዤላችሁ መጥቻለሁ ማለት ነው አሪፍ የሆኑ ጥያቄዎች ይዤላችሁ መጥቻለሁ ተዘጋጅታችኋል ግን ለጥያቄ ያው ጥያቄውን ከጠየቅን ጀነራል ልጅም ፈን የሚያደርግም ጥያቄዎችም ይዤላችሁ መጥቻለሁ ማለት ነው እስቲ ዛሬ ጭንቅላታችሁን በደንብ አድርገን የምንፈትነው ይሆናል ማለት ነው እስቲ ሐሳብ አላችሁ ማን የሚያሸንፍ ይመስላችኋል ስለ ዩቲዩብ ከሆነ ችግር የለውም እናሸንፋለን ሶስታችን ስለ ዩቲዩብ ከሆነ ሞርነስ ያሸንፋል ስለ ዳንስ ከሆነ ደግሞ ኤርሚ እነሱ በተኛ ናቸው ድሮ ነው እሱን የምናየው ይሆናል አሸናፊውን አላወቃችሁማ እንደሆነ አናውቅም እኔ ሶስተኛ ነኝ እውነቱ ስናገር እኔ እንደዚህ አይነት ነገር ምንም ነው የማይገባኝ መጀመሪያ ምንድነው የሚለው ጥያቄው የሚሆነው በቃ ፈኒ ይሄ የድሮ በቃ የልጅነት ጥያቄዎች ምናምን ነገር በቃ የሆነ አለ አይደል እንደዚህ አይነት ይዞት ላይ ያላችሁ በጣም ያርኩ ሰው ነኝ በጣም እና በቃ የሆነ ሊመለስ ስትጠየቁ የሆነ የሚያደናግጣችሁ ጥያቄ ነው እንጂ በጣም ቀላል ነው ብታስቡት በደንብ ጭንቅላታችሁን ከተጠቀማችሁ ደቂቃ አለው ነው ወይስ እንደዚህ ዝም ብለን ነው በቃ ልክ ቀድሞ እቺን ያነሳ ቀዩን ይመልሳል ማለት ነው ግን አንስቶት ቶሎ ብሎ ካላወቀው ቶሎ መመለስ አለበት ካልሆነ ንጠቁት ካላወቀው እንደዛ ነገር አይቻልም ኮርኮሮ ይቻላል እንደዚህ አይሪ እሺ ለኔ ነው የሚቀርበው እኮ ታዲያ እንደዛ ከሆነ እኮ ለኔ ነው የሚቀርበው አይቀርም መንካት በቃ መንካት እንደዚህ ይሻላል መንካት ይሻላል እሺ ንኩታ አታንሱት እና አሸናፊውን እንደዚህ ነው እየበረበጡ ነው አሸናፊውን ምሳም ጋብዝ ይሆናል ማለት አረረረ ምሳ ያስማማል እንትነው እንዲናርገው አንተ ካሸነፍክ መጋበዝ የምፈልገው ምግብ ነገረው ኦኬ እሺ አንተ ካሸነፍክ ምንድነው መጋበዝ የምፈልገው ምግብ መጀመሪያ ላሸንፍ አይሻል የምትወደው ምግብ ችግር የለውም ላሸንፍ ብቻ አንተ ካሸነፍክ ኤርሚ ካሸነፈ ጥሬ ስጋ ተጋብዘኛለህ ጥሬ ስጋ ጸጸት ነው ሆነህ እሺ አንተስ አማኒ አንተስ አረርቱም በጋብዘኝ ችግር የለውም ይሄ አማኒ ነው ማሸነፍ ያለበት መልስ ነው ቀደም እንደነገርኩሽ እሺ አሁን እንግዲህ ተጠቃቅሳችኋል እና ታዲያ ጥሬ ስጋ አንዳችን ብንጋበዝ ሁላችንም ሄደን ነው የምንበላው እንደዘቻ በለራስና አጽናና አይቻል በል አውቆ ነው ያለ ማሸነፍ ስሜት አለ ማለት ነው ውስጥ እንደዛ ከሆነ ኤርሚ ያርሸንፍ ስለዚህ አሁን ወደ ቪዲዮ ምን ሄደዋል ማለት ነው እሺ የመጀመሪያው ጥያቄ በአለማችን ላይ ትልቁ ሀገር በስፋት ሀገር ነው ያለው ሀገር አይደለም ያለው ጋይስ ሀገር መመለስ አለብህ ዓለም ነው ሀገር ሳይሆን ሀገር ነው ያለው
በቆዳ ስፋት አይደለም የተባለው። በቃ በመሬት ስፋት ምን ቆዳ አለ ሲጀምር? እሺ ምንድነው? ቆይ እንጂ በቆይ ሰከንድ ቁጥር 5 ሰከንድ ሀገር እንጂ ዓለም አይደለም ማለት ነው። በዓለማችን ላይ ትልቋ በመሬት ይዞታ ስፋቱ አንደኛ የምትባለው ሀገር። አረ ምን ሀገር ነበረች በእናትህ? የዛኔ ቪዲዮ ላይ ተጠይቆ ነበር እኮ። ጭራሽ የተጠየቀውን ጥያቄ ነው። አይ ቁጥርለት። አረ ምን ነበረ? 2 መልሰው በቃ 3 እንዴ 4 5 አላወቃችሁትም ማለት ነው። እኔ ሩሲያ ነች። ራሻ ያው የእንትን ስሟ ነው። እሺ ሁለተኛውን ጥያቄ እሺ እንቀጥልሽ። ተጠይቆ ነበር እኮ ከዚህ በፊት እኮ። እሺ ሁለተኛውን ጥያቄ እሺ በዓለማችን ላይ ሞቃቷ አህጉር አፋር ነው። አረ አህጉር ከሆነ አህጉር በሙቀት ያላት ዱባይ እንካ አህጉር ነው ያለው። ያው የአረቡን እንትን ሲወስድ የሳራ በረሃ ደግሞ ያለው በሞሮኮ ነው ያለው። ዱባይ ነው። ዱባይ ጂኦግራፊ ድብ አህጉር ደብነኛል። ቆይ አህጉር ከሆነ አህጉር ነው ያለው። አፍሪካ በእናታችሁ አጨብጨቡለት አንዴ፣ አጨብጨቡለት አንዴ። እና ደግሞ አፍሪካ አፋር የት ውስጥ ነው? አፍሪካ እንደለው አህጉር እንዳጠቃላይ አንድ ላይ ኧረ ተው አማን ያበጥብተው። አይነፋም ጥያቄው። እሺ ሶስተኛውን ጥያቄ 1 ነጥብ ስጡት ለአብርሽ። ሁለት ይቀር በለኝ። ለነገሩ ለካ እሱ ምንም አልጋበዝም ብሏል አይደል? ማሸነፍና ኦኬ ነው እንዴ? አሸንፋት። እሺ ሶስተኛው ጥያቄ ካርታ ታውቃላችሁ የምትጮቱበት እሱ ውስጡ ስንት ነው የሚይዘው ፓኩ? ሁሉንም እንደዚህ ነው። እነዚህ ተባጋጋች 46 ነው አይደለም 8 እንደ ምንድን ነው ያልከኝ? እንዴ እኔ እንትኑን ነው ካርታ ካርታ የምትጮቱበት ውስጡ ስንት ይይዛል? 28 ኧረ እኔ እንጃ 30 መሰለኝ። አይደለም አንድ እኔ ካርታ ተቻለ አይ ለሞክር 110 ነው 26 ነው። ኧረ አይደለም አታውቁትም? እኛ እኮ ዩቲዩበር ነን እኮ እንዴ! ምንድን ነው ሰብስክራይብ አድርጉ። እሺ አሁንም አላወቁትም። ምንም ነጥብ አይኖራችሁም። መልሱ ግን 52 ነው ለወደፊታችሁ። ደርሼ በታላት አይደለም ስንት ነበር? 46 ያው የመጀመሪያ አሪፍ ነበር። ወረድክ። እንትኖቹ ይወጣሉ እኮ ጆከሮቹ አይቆጠሩም እኮ እነኛ ጆከሮቹ ስንት? 4 እኮ ነው እና 48 እንትን ነኝ። እባክህን አክብሩኝ፣ እባካችሁ አክብሩኝ። እና ኤጦር ይወጣል። አሁን ኤጦር ትልቁ ይወጣል፣ ጆከሮቹ ይወጣሉ። እንደምንም ቀናንሰት ይወጣ እንደምንም ቀናንሰት 46 ላይ ያደረገው ይወጣሉ። ታዲያ አሁን ጆከሮቹ ጭማሪ እነሱ ዝም ብሎ ነው እንትኑ ኤጦርም ይወጣሉ። እንደምንም አቻችሎት ሊያደርገው ነው። አይሰጥም ነጥብ አማን ያበጥብጥ። እሺ ቀጣይ ጥያቄ ቀስተ ደመና ስንት ቀለም አለው? 3 4 ሳትነካ አይደለም። ልክ አይደለም። ሌሎቻችሁ ድል አላችሁ። አንተ አልመለስክም? አልመለስም። 4 ነው ያለው ግን እንመለስበታለን። እስኪ 3 1 አይደለም። አረንጓዴ ብቻ ቀይ ኦኬ ቀስተ ደመና ነው። እሺ ሁለተኛ ድል የመጨረሻ ነው። 6 or 7 ስለዚህ አንዱን መምረጥ አለብኝ። አንዱን ምረጥ። ቆይ ቢጫ፣ አረንጓዴ፣ ሰማያዊ፣ ቀይ፣ ሰማያዊ 6 ተሳስቷል። ከሁለት አንዳችሁ 5 በቃ አረ አንተ በሰጠው ምን ነው ጥራ አረንጓዴ፣ ቢጫ፣ ቀይ ነው የኛ። እሺ ከዛ ሰማያዊ አለ። እሺ አረንጓዴ አለ። ደገምኩ እኮ አረንጓዴ ሀብ ነው መሆን ያለበት። ሀብ ነው ግማሽ ነጥብ ሙሉ ነጥብ ይሰጠው። አይ ልክ ነው። መርመር ትችል ነበር። እሺ 2 ነጥብ ስኮራቸው 2-0-1 መሀል ላይ ያጣብቀውታል። እሺ አሁን ያሁኑን ይመልሰዋል ብዬ ተስፋ አደርጋለሁ። እሺ ቀጣይ ጥያቄ 5ቱ የስሜት ህዋሳት ወይኔ እሺ አንድ ከሳተ
ዲስኳሊፋይ አንድ አምስት የስሜት ህዋሳቶች በጣም ዘሞስት ቀላል ጥያቄ ነው፣ ግን ስስት ምን አይነት ውስጥ እንደሚገባ ሳስበው ማለት ነው። በቃ ጸጸት ነው የሚሆነብኝ። ሰከንድ ነው ቁጥር ለሰከንድ አንድ ሰከንድ አፍንጫ፣ ጆሮ፣ አይን፣ አፍ ስንት ቆጠርኩ? ቁጥር አራት ነው። አራት ከዛ አይ እጅ ልክ ነኝ እኮ አይደለም፣ ግን አንድ ልክ ነህ አንድ ስቷል። ያው ጆሮ፣ አፍንጫ፣ አፍ አልኩኝ። ከዛ እጅ አልኩኝ። አይደለም ስቷል። ዲስኳሊፋይ። ቀጥል ተረኛ እንዴ እኔ ነግጄ እንደዚህ አለጋው እሺ እንዴ አይ አውርሽ ጆሮ፣ አፍንጫ፣ አይን፣ ምላስ እና ራስ አፍ ነው ያልከው አንተ። ምላስ በአፍ ነው የምትቀምሰው? በአፍ ነው የምትቀምሰው? ኤርሚ በአፉ ነው የሚቀምሰው ማለት ነው። እንዳለው እንደፈራው አንድ ሰዓት ማለት ነው። ውስጥ አልገባም ዘውዬ ወፍ ደተራ። እሺ ቀጣይ ጥያቄ ዋቃትንም መልሷል። አሁንም 3.01 እሺ የሱን አጥፋው ይጥፋ። ከዚህ በላይ እንደ ልንቃ አንድ አለ። እሺ አሁን ተዘጋጁ። ዛሬ በዓለማችን ላይ ትንሿ ሀገር ሀገርም አህጉርም ሀገር ትንሿ ሀገር በዓለማችን ነው። ትንሿ ሀገር በጣም ትንሿ እችን የምታክል አውስትራሊያ አይደለች፣ ደሴታውንማ ሀገር ነች። ንካ ማራኒ ኩጸት እንኩ ራሴ እንዲዞግ እንዳለው እንትን ማለት ያው ለማወቅ ነው። እዚህ ማዳጋስካር ነበር። በሙድ እኮ እየሞከረ እኮ ነው። ደሴት ነው ግን ትክክል እኮ ነው አይደለም? ደሴት ነው እሱ ሀገር ነው። አታውቁትም? 1 2 3 እንሞክር እንዴ 4 5 ኤርትራ አይደለም። መልሱ ልንገራችሁ። በቃ ቫቲካን ሲቲ። መቼም ልታውቁት አትችሉም አይደል? እሺ አሁን አንተ ማን ነው ከላቀ ዛሬ ቫቲካን ቫዚሊን ነው በሚሚጀ ማን ላከ? ቆይ እሺ አለማወቅ ንፉግነት አይደል? ግን እዚህ ላይ አለ መሞከር ይሻላል። እሺ ከተምርት ካራቅን ቆይተናል። አሁንም እዛው ነው ስኮራችሁ። ስንት? 3-0 እሺ ምንድነው የደጋገምሻት? በዓለም ላይ ብዙ ተናጋሪ ያለው ቋንቋ እንግሊዝኛ ነው አይደለም? ቻይና አይደለም። ምን ያልከው? ቻይንኛ። ልክ ነው። እንግሊዝኛ ለመስሎኝ እኮ ነው እንደቀደሙ። እንትን ነው አይደል? በቁጥር ነው አንተ ሌላ ነው የሚመስለው። በቋንቋ ደረጃ ቻይንኛ ነው። ጂፒቲ ካወጣችሁ ግን ጂፒቲ አንዳንድ ይዘ አይደለም። ጉግል አድርጉ። እሺ ታዲያ ተው። እሺ 2 ነጥብ ገብቷል። 3.0 ምን መለሰ? ቻይንኛ አለ። ግን አንዳንድ ሙከራ ከዚህ በኋላ ይደረጋል። እሺ አንድ ሙከራ ነው። ከዚህ በኋላ አበጡት። እሺ እኔን እንደዚህ ነው የበላኝ። እንግሊዝኛ አለና ቻይንኛ። እሺ ቀጣይ ጥያቄ። በአመቱ ስንት ሳምንት አለ? አሁን አይነካም። አስብ። በአመቱ ስንት ሳምንት አለ? ሳምንት ኧረ ታውቅ ነበር እኮ በእናትህ 48 አይደለም። በቃ እባክህ በቃ እንዴት እንዳባዘው ታውቃለህ? ድድብልኝ ማለት ነው። ጳጉሜንም አስቡ። ኦኬ በፈረንጆች አስቤ እኮ አይደለ? ኧረ በፍጹም በቃ ዝም በል በቃ። ለምን ሁለተኛ ልሰጠኝ? በቃ አንድ መልሳል አልቋል። በስመ አብ እድሉን እኮ ከፍተህላቸዋል። ኧረ ቆይ 48 አይደለም በቃ ስንት ነው? ለምን እነግርሃለሁ። በቃ እሱም 48 በጣም ደርሳችሁበታል። ቆይ አብርሽ ሞክሩ ነው። እኔ 52 ልል 52 የመጥቻለሁ። 52 አልከኝ። ምንድን ካልመለሱ ምንድን ለኔ ሰጠኝ? ምን 52 ነው እኮ አቦኔ እግዚአብሔር 52 ነው። ታዲያ ማን ነው 52? ኤርሚ መለሰው ነው። በጣም እድል ሰጠዋችሁ። ለምን መለሰ? በጣም ቆያችሁላችሁ። ኤርሚ 3 ነጥብ ደረሰብህ። ደምራት እኮ ነው ደረሰብህ። 12 በጣም ጭንቅላት ለምን ጀመረ? የጭንቅላት ጥያቄ ብቻ ነው መልሶ ከዚህ እሺ ወደ ቀጣይ አራማኒ ተንቀሳቀስ። የስፖርትን ጠይቀው እንዳማን ተንቀሳቀስ። እሺ ቀጣይ ጥያቄ በሰውነታችን ስንት አጥንት ይኖራል? ለተቀራረበው እሰጣለሁ። ኧረ በስመ አብ ምን ያላቀ ለተቀራረበ እሰጣለሁ። ያው
199 በጣም ደርሶበታል አይደለም? በጣም ደርሶበታል። በጣም ለእናንተ በጣም አሪፍ ኦፖርቹኒቲ ነው። 199 በጣም ነው የደረስክበት። ታዲያ ከደረስክበት ታዲያ 201 አሁንም በጣም ተጠግታል አይደለም? አቆ ነበር እግዚአብሔርን አቆ ነበር። አልመለሳችሁትም። አሁንም ለድል ስጣችሁ። ያው 204 በጣም ነው የተጠጋው። አሁን 205 አይደለም 207 በስ 200 እንደዚህ በዝምት ይሰራ አይደለም። በቃ 206 ለኔ ነው የሰጠው። ዘለለው ለኔ ይሰጣላ። ለምን እሱ 207 አለ አንተ 205 አልክ? ለማንም አይሰጥም። እግዚአብሔር ጋንዶ በቃ አይደለም ይሄ ለማንም አይሰጥም። ያሁን እሺ፣ ቀጣይ ጥያቄ ሌላ ጊዜ አንጠቀም። አየህ፣ ቀጣይ ጥያቄ አሁን ደግሞ ወደ አይ የራሳቸውን ውይይት ጀመሩ እዚህ ጋር። እሺ፣ ቀጣይ ጥያቄ አሁን ደግሞ ወደ ሀገራችን ፊደላቶች እንምጣ። ከፐ በፊት ያለው ምንድነው? ከምን ከፐ በፊት ወደ ላይ ከፐ አይደለም። በጣም ጸጸት የሆነ ጥያቄ ይዘውሽ አጨብጭቡለት። ሌላ ማን አጨብጭቡለት? አማሪ ፈ ነው የዓለም ብስል ችግር ቀጣይ ጥያቄ የካናዳ ዋና ከተማ ማን ናት? የካናዳ ቶሮንቶ ቶሮንቶ አይደለም፣ እንትን ነው ኦቶዋ ነው። ኦቶዋ ነው። እሺ፣ ቀጣይ ጥያቄ ለፕሌን ፓይለት ከተባለ ለመርከብ ምን ይባላል? ካፒቴን። በጣም በትክክል። ለምንድን ነው ታዲያ ለመለስከው? ጎበዝ አይ ምን እንዳልሰት ማለት ላለመሳሳት። አይ በነገራችን ላይ 4 ነጥብ አለ፣ 3 ነጥብ አለ። አማን ብለን ነበር። ሁለት ነጥብ አለው እንዴ? አንድ ሰጣ መች መለስ እንዴ? መለስ እንደማን መለስ እንደማን እንዴ? አዎ መለስ አልደረሰብኝም። ተናግንቶ አንተ ራሱ አታለህ እኮ 4 ነጥብ። እሺ፣ አሁን ያሁኑ ሁለት ጥያቄ ነው የቀራችሁ። በጣም ያሁኑ ላይ ማለት ነው አተኩሩት ይፈልጋል። አተኩሩት ይፈልጋል በጣም። እሺ፣ ሶስቱ የመህጎች እና መወሰን መጠቀም በመንጃ ፍቃድ ነው። ሶስቱ የመህጎች እኮ ነው። ሶስቱ የመህጎች እሺ፣ መታቀም፣ እሺ፣ መወሰን ምን ሆነ ነው? አያውን መወሰን እናገዝከው እኮ መመለስ አልነበረብህም። መመለስ አልነበረብህም። ልክ ነህ አንተ። አንተ ስለሱ ከካሜራ ውስጥ ጀርባ ይሄ ልጅ እኔ ሲጨብጡ አላማረኝ። ትክክል ነው። ልክ ነው። ኧረ ልክ ነው። ይሄማ ልክ ነው። እንዴ እናት አላወቀውም። መታቀብ መወሰን ልክ ነው። አላበላም እያለ ነው። አላበላ መስሎ አራት ምጨብጠኝ ኧረ ትንሽማ ትቀንስልኛለህ። ይሄ የመጨረሻ ነው። እኩል ናችሁ። አራት የመጨረሻ አንተ በቃ ወይና ሚት አሁንስ የመጨረሻ እንዴ አለቀ እንዴ? የመጨረሻ ጥያቄ ምን ነው ልጨምርልህ? አስተያየት አድርግልኝ። አስተያየትሽ የመጨረሻ ጥያቄ HIV ኤድስ ሲተነተን HIV ሂውማን ኢሚኒዮ ቫይረስ አኳሪየም ኢሚኒዮ ዲዚዝ በስማ ከነንትኑ ከነ ዴፊኒሽን አራ አብሎ አሁን ይሄ መብላት አለበት። ና ጥሬ ስጋዬን ታመጣለህ ብላ ለካ ጥሬ ስጋ ነው። ልክ ነኝ ግሩቤ እንዳልሰጥ በኋላ ልክ ነው። ኤች ምን አይደለም? አምስት ገባ፣ አራት ገባው እኮ አምስተኛ ነኝ። የመጀመሪያው ተሳስቷል። እኛ ይዘማሉ ምን አምስት ነው እንጂ ያለው አይደለም። አታጭበርብር አንተ። እሺ እንዴት አሳዩ። እንዴት የትኛው መለስኩኝ እኔ? አሁን የዚህ መጨረሻ መለስኩኝ። ከዛስ ምንም ኧረ ሌላ መልሻለሁ። እርግጠኛ ነኝ መልሻለሁ። አፋል አጥንት አልመለሰም። ያኛው ነበረ እንትን ተብሏል። አፍ ያለው እርግጠኛ ነህ? ኦኬ የካናዳ ተቀነሰ። ኧረ ሌላ ግን የመለስኩ መሰለኝ። ይኸው እያጭበረበረ ነው ኤርሚ መሰለኝ። ጥያቄዎቹ ዝብርቅርቅ ያሉ ናቸው። እንዲያወጣው ነው ታልኩት። እሺ መለያ ኤዲ ሲደረግ የሚታየው ነው። ማን ያጭበረበረው? እንደው ለነጥብ ይያዝ አይደለ? አይደለም አንተ እኮ ምንድን ነው እንትን እኮ ጸረ ኤድስ ክበብ ስለነበርኩ ነው። ልክ አይደለም። ጀለስ ቁጣላ ለወጋዝ ልክ አይደለም። ደስ አላለውም። ስተት አለ ስትለው። እሺ እሺ ቀጣይ ጥያቄ። እሺ መለያ። እሺ
መለያ ከበድ አድርግባችሁ ለጠንከረ ወይስ ቀለል? እሺ ለሶስት ዓመት ተከታታይ መተኛት የሚችል እንስሳ ወይም ነፍሳት እንስሳ። ዘንዶ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው? ኧረ እፈራለሁ። አጫዋቾን ግን ያማን አው ለሶስት ዓመት ለሞክረው ድብ ያው ብዙ ጊዜ ክረምት እንስሳ። እሺ ከእንስሳ ወረድ በሉ። እሺ ትልልቅ እንስሶች አይደሉ እንዴ? እንስሳ ነው ግን እርግጠኛ የሆነ እንዲህ የሚሳብ ነገር እኮ ዘንዶ እኮ አይደለም። እኔ በጣም መልክለው። እሺ እንትን የሚባለው ኮረኮዳይ አይደለም፣ ኮረኮዳይ አይደለም፣ አናኮዳ ነው ይባላል። አናኮዳ ነው ይባላል። ምን እሺ ነው አጭውት እንጂ እኔም ልሳቅ እንጂ ምን እሺ ነው ቀጭውትኝ ግራ ላጋባኝ ስማ አንተ ግን ይኸውልህ በቃ አይ ትልቁ የሚሳብ አይደለም። አለስ ያለ ነገር ኧረ ምን እሺ ጥያቄው ግን ልክ ነው ጥያቄው እኔ ልክ ነኝ ማለት አበቀበረ በቃ ቀይረኝ ጥያቄ እባክህ ልመልስላችሁ እሺ ነገር በእርሱ ምንድን ነው ቀኝ ልመልስላችሁ ስኔል ነው ቀንድ አውጣ ለ3 ዓመት መተኛት ይችላል ያለ ደግሞ እኮ ቅባቱ ደግሞ እሱ አንተ ጋር አለ እንዴ ልበለው ስለዚህ አሁን ድጋሚ ለያቸው ወይ ጉዴ አንድ መለያ ነፍሳችን አላስጨነቁ እሺ ግን አሁን ያሁኑ እንኳን ታውቁት የምትችለው አይመስለኝም ኢትዮጵያ ለመጀመሪያ ጊዜ ያስመነጠቀችው ሳተላይት ስሙ ምን ይባላል መልሶ ብርቅነሽ ወይ ወርቂቱ ይሆን በቃ እንትና ይሆን በያ ሙሲ አርዲ ሙሲ አይደለም TRSS 1 ምን ነው እንዴ እሺ ለመጀመሪያ ጊዜ የመጨረሻ መለያ እሺ በጣም ተዘጋጁ ወደ ማል አድርጉት ይሄ በጣም ቀላል እሺ አጠራቀው ደዋል እሺ አንተ ና ለመጀመሪያ ጊዜ አምፖልን የፈጠረው ሰው ማን ነው ንቀው አንስቴና አይደለም አልበርት አንስቴን አይደለም አልበርት እኔ እኮ የእንትኖቹ ስሙ እኮ ስለሚጠፋብኝ ሆኖ ይነቀው ልበለው እንዴት ልበለው አፌ ላይ ያለው አይ ስሙ ችግር የለም እንትና በቃ ፈጣሪ እሺ ቶማስ ኤዲሰን ነው ይከይስ ሊል ቶሚን የረሶት እንዴ መለያ ኧረ ተው መልሱ ጥያቄው አላለቀበትም እንጋሳን ላይ እሺ በቃ የመጨረሻ እሺ ኬሚስትሪ እንዴት ናችሁ ኬሚስትሪ ምንም አንልም ሰላም ነው እንባባለው ሁላችንም ነን ሰላም እንባባለው እሺ የመጨረሻ ነው የካርቦን ዳይኦክሳይድ ፎርሙላ ካርቦን ዳይኦክሳይድ CO አይደለም ማረቆይ መለሰው እየሳቀ መለሰው አይደለም ይላል CO2 ለምን ትመልሳለህ ጀመርኩ አይደለም ማለት ነው እንዴት ነበር እሱም ቢመልስ ነጥባቸውን ዘሲ አሁንም እየተጠጋችሁ ነው ጭራሽ አንተ ስንት 3 ገባ አይደለሱ 3 4 ኧረ ተው አንተ እንዳመለስ ከዚህ በኋላ ማይስ ሆነ ጥሬ ስጋ የለ ብላበት ተመለስ እሺ በቃ አይ ድጋሚ ያዋጣ ይቀር እሱማ ምን በክለብ እንኳን እናውቀዋለን ክለብ እጅቶ ብለን እንድልላለን አባይ ቲቪ ላይ እንኳን እንደዚህ አልተጠየቅኩም እኮ ማን ይቀነስ ላይ መወጠን ምንድን ነው ይሉኛል መወጠን አልኳቸው ደማ እኔ ግን ማለት ነው እኔ ካሸነፍኩ ማለት ነው ምን አይቻልኝ ልስጥ መሰለኝ እኔ ካሸነፍኩ ደግሞ ወለ ያወጣችሁን ጥያቄዎች እኔ መሽል ጠይቀህ ከመለስከው ጥሬ ስጋውን አትጋብዘኝ ይቅርብኝ አልፈልግም የመጨረሻ በቃ ይሄ በጣም የሱዳን ዋና ከተማ አረብያ ነካው ኧረ እኔ አላውቀውም አንዴ አላውቀውም ቻው ኤርሚ በጣም ቻው ና አላውቀውም ካርቱም ሱዳን ሄጄ አላውቅም ገላግለኸኛል አብሽ የፈለግከውን ከጥሬ ስጋ ውጭ ኤርሚ እኮ ቁርጥ አረ አልቋል አንተ እኮ ምን ትጋብዝ ስትባል እኮ ምንም አልፈልግም ብለሃል ቁርጥ በለው አይ ቁርጥ በለው መጨረሻ ላይ ነው ያለው ስለዚህ ምንድን ነው እሺ የሚፈልገው እኔ እንጃ አቅም የሚችለው ምንድን ነው
አቅሜ ምንም አይችልም። ምንም ባይሆን ደስ ይለኛል። ምንም እኔ ግን ማለት ነው ይሄ ቪዲዮ ድጋሚ ይታይልኝ። እኔ ያሸነፍኩ ይመስለኛል። አራተኛ ሲመለስኩ እኔ ራሱ ያሸነፍኩ ይመስለኛል። ከጀርባ በደንብ እየተቆጠረ ነበር። ወይም ካሸነፈ ኤርሚ ጋብዝ። ኧረ እኔ ያሸነፍኩ ይመስለኛል ነው። ቢያሸንፍ ራሱ ማን እቆርጠዋለሁ። ቆርጬዋለሁ። ቁርጥ እኮ ነው። ትቀልዳለህ እንዴ? ስለዚህ በቃ የሆነ ነገር ሽሮም ቢሆን ትጋብዘኛለህ። ሀሳብ የለውም። ኧረ እኔ ምን አይነት ወንድም ነው? ቢሆን አው በቃ እየተናደደ ሊመታክ ነው። ቁርጥ አቅማለሁ ማለት ቁርጥ እንጀራ ቁርጥ አይደለም። ይሄ ሰውዬ እኮ ሪቪው የሚሰራ ሰውዬ ነው እኮ። አይ ኧረ ተው እንተሳሰብ። በዚህ እንዝጋው። ነጥባቸው 3 4 5 አረግን። የምር ለኤርሚ ግን እናጨብጭብለት። ማርያም በጣም ለኤርሚ በጣም ማልጠብቀው ኤችአይቪው እንትን በቃ እንትን ያደረግሽው በቃ አንደኛ ኢሚኖ ቫይረስ ምናምን ቀጣጠለ። ስለዚህ ራሱ እኮ ማሩፍ አይሉም። እኔ አላውቀውም። ከዛ በኋላ ከቫይረስ በኋላ ያለውን አላውቀውም። በጣም ጎበዝ የምር። እና የዛሬ እንግዲህ ቪዲዮአችን ይሄን ይመስል ነበረ። አንደኛ፣ ሁለተኛ፣ ሶስተኛ ሆኖ ዛሬ አንደኛም ብጠራ በቂ ነው እኮ ምን ያደርጋው? ግን እኮ አሪፍ ደርሰህበታል እኮ። ምን አይነት ሰው ነህ እያለ ማማኒ በአንድ ነው ባይዘው ግን የበለጥከው እንዴ? ያው እንትን የሚቆይ እኮ እኔ እኮ ካርቦን ዳይኦክሳይድ እኮ ያንተኔ ወሰዱብኝ። ደህና መመልሰው ነው የስሜት ዋሶች ማቃተን አንድ እሷን እንኳን መመለስ አንተ አማራልኩ ምን ሆኜ ነው እንዴ? ኤርሚ እንትኑ መልሷል እኮ አይደል? የምሮለታ የምን ቀስተ ደም የምን የሱን እኮ አልመለሰም። አማኒ ነው አልመለሰም። ስድስት ነው ቪዲዮ አረጋጭ ወረበሩ ዘግተነው ነው ያለው። ተናልኩኝ እኔ ይኸውላችሁ ቀለሙ ወይ 6 ወይ 7 ነው የሚሆነው አልኩኝና ከዛ መልስ ቆጥሬለታለሁ እኮ ታዲያ እሱ ቆጥሬለታለሁ። ተቆጥሯል እሱ አራብርሽ ምን ነው የመወሰን ከዛ ደግሞ የምር የኤችአይቪ 3 ከዛስ ከዛ 4 በቃ የመህጎች እኮ የመወሰን በቃ አረ ሌላ ግን እንደውም እሱን አልመለስኩም እኮ ቻይና 4 ይኸው እግዚአብሔር መወሰን አልመለሰም። ይኸውልህ አይደል ወስኝ እንትና ነው እሱን የመለሰው ማለት ነው። እሺ ቀስተ ደመና መወሰን ኤችአይቪ እና ቀስተ ደመና ነው። አራት እሺ አራት ኮንሽ እኮ እኔ ነኝ 5 በቃ ሌላም በቃ በእርግጠኝነት ይኸውልህ እግዚአብሔር ይኸውልህ አይደለም የተጨበረበረ ነገር የለውም። አይደለም ይኸውልህ አይደለም ሌላ ነበር እኮ ይዘነው ነው በቃ ያው ነው ያላችሁታ ነው እያጠፋ ነው በቃ አይደለም እንዴ እንትን መልሳለች። ኧረ በመቤቴ እንዴ በቃ እንዝጋው ይዘጋ እንዴ ጋስተስ አይቻልም። ምን የ12 ወራቱን ጎበዝ ድሽናለ ያመጡ ሳምንታቶች የሳምንታት የምን ሳምንታት 12 ቆይ አልመለሰም በአንድ አመት ውስጥ በአመት ውስጥ ስንት ሳምንት አለ? 46 ነው ያለው በፈረንጆች አርጋ አባዛትና ከዛ አልመለስክም ተባለ። መጨረሻ ላይ እኔ ነቀውተን 52 አልኩት። እግዚአብሔር አንተ ድረሳለ። ከዛ እንደውም እኔ ለለው ነበረ ምናምን ነገር እንደውም እያልኩ ሰጠንስ አልገባም። አሸናፊ ነኝ 6 ዩቲዩብ ያቆ አንድ መለያ የመጨረሻ አዎ ተዘጋጅቻለሁ። የመጨረሻ ነው። ዝም በል በቃ ለሁለት ጋብዛቸው። እንደውም በቃ እንደዚህ ይሻላል። ይወስኑና እነሱ ማለት ነው ይጋበዙ። ሁለቱም ካል ይጋበዙ። ይለያል። አሚቲ በዚህ ሰዓት ኮሬክቱን ነው። ስንት ሰብስክራይብ ላይ ነው ያለው? 39900 ምናምን እኮ አይባልም። ምናምን አይባልም። 86
አንተስ እንደው ማለት ነገሩ 40 ኦኬ 39900 ለምን 800 ምናምን ኧረ ተው በማርያም ኧረ በማርያም አይቻልም እሺ 39000 39000 አትየው ቆይ 831 አይደለም 39967 ለደረሰው ስጥልኝ እሱ ነው ታዲያ እየደረሰ ያለው እኮ እሱ እኮ ነው ትክክል ሁለተኛ አይደለም የሚሰጣላ ሁለተኛ አይደለም የማለኩ ሁለት እድል ሞክረሻል እሺ አንድ አንተ ሌላ ነገር አትጠይቅም በል አንድ የመጨ ምን አንድ ሞክር እሱ እሺ እሱ እኮ በቃ ጨርሷል ሁለት ሞክሯል ደርሰሃል ተብሏል እሺ አንድ ገና ነኝ እሺ 39810 39900 በአምስት ተቀረበ ተሰጣቸው የሳይሽ እንደዛ ከሆነ ወላ አብሪሽ ነው የሚሰጠው ታዲያ በቃ እሺ 39923 አይ ጭራሽ ወጣችሁ 39953 በኢየሱስ አንተ በቃ ደርሷል እያልኩ ነበር 39900 ደርሷል እያልኩ ነበር እሱ አልሰማህም 16 ኧረ ጭራሽ ከፍ አለ 39900 ወጣህ ያልከው እንዴ ወጣህ ያልከው ወዴት ነው ወጣህ ያልከው 39900 አረ ወይኔ 18 አረ ቡዴ አረ አሁን ጭንቅላቸው ነው ከነሱ እሺ 900 11 እንዴ 39900 አይደለም እሺ ታዲያ ማለት አሁን ገባኝ 39000 አወኩት አሁን 39900 አንድ ግባ ማን ነው ወንድ ነግረህ ወላ ነግረህ በሽክሽካ አንተ ላይ ነገርኩህ እነዚህ ብዬ እሱን ቆይ ጭቅ 10 ብላ ነው ያልኩት ነገርኩህ እነዚህ 50 አላለም 8 ነው 9 ብላ ነበር የሆነ ነገር በቃ እንደዚህ እሱ ላይ ጭቅ 10 ብላ ነው ያልኩት ከዛ ይኸው እንደዚህ እለዋለሁ ምንም አይገባው 8 ነው 6 ስትል እኮ ለአብርሽ ነው የምሰጠው እንደዛ እኮ ነው በ5 እኮ ነው 50 አላለም አልሰማሁም በምን እንትን እንዳልኩት ታውቃለህ አንድ ቢሹ 39911 ስል እንዴ ለማንኛውም ምን አይነት ጥያቄ ነው እንዳልበላ አልፈለግም የትናንትና ስለሆነ ብቻ አልጋብዘውም የዛሬው ቪዲዮአችን ግን ይሄን ይመስል ነበር እንዴት ነበር እንዴት አያችሁ አያበር ጥያቄ ማርያም በጣም ፈኒ የሚያደርግ ወደ ትምህርት መግባት እንዳለብን ገብቶናል ትንሽ ወደ ትምህርት ወደ ትምህርት እንድንገባ ነው ኦንላይን ቢሆን አሪፍ ነው አሪፍ ነው እሺ የካናዳ ምንድን እንትን ኦቷ አይደለም አቋ ይኸውልህ ብዙ ሰው የሚለው ቶሮንቶ ነው ብዙ ሰው የሚመስለው ግን ኦቷ ነው እኔም አላውቅም ኦቷ ነው ብዙ ሰው ያውቀው በነገራችን ላይ አለማወቅ የዓለማችን ትንሽ ሀገር የትኛው ነው አረ እንዝገው በእናታችሁ እኔ ጉግል አድርጌ ነው አላውቀውም እኔ ጉግል አድርጌ ነው ያው እንግዲህ እሺ ከዚህ በኋላ እንግዲህ በተለያዩ ባበዱ ቪዲዮዎች የምንመለስ ማለት ነው ይመቻችሁ ሰብስክራይብ አድርጉ እንደዚህ ቡም አይነት ቪዲዮ ከፈለጋችሁ ሰብስክራይብ አድርጉ ቢሹ ሰፖርት አድርጉት ያዘው ይመች ብራዘር የሳይ ሰብስክራይብ